መካከለኛው ምስራቅ አንዱ ወደ ሌላ በሚጎነጨፍ ሚሳኤል ለጥቃትና ቦታ ለመያዝ በሚያንዣብቡ ተዋጊ ጀቶች ይታመሰው ይዞታል። በዛ ላይ እሳትና ጭሱ ፈተና ሆኗል። ኢራን ጥቁር ጥላ ጥቶባታል። የእስራኤል ሰማይም በኢራን ሚሳኤሎች ጭንቅ ውስጥ ነው። አሜሪካን በመካከለኛው ምስራቅ ጦሯ ሰላም ውሎ እያደረላት አይደለም። ለአምስት አስርተ ዓመታት በጥርጣሬ የሚተዋወቁ ድርድር ላይ ስሙላና ለጊዜ መግዣ እንጂ ለመፍትሄ አይጠቀሙበትም በሚል በፖለቲካዊ ስጋትነት መገለጫ ውስጥ ማለፍ የአሜሪካና ኢራን የእስራኤል እንዲሁም ኢራን የግማሽ ክፍለ ዘመን የንትርክ ታሪካቸው ነው። አያቶላ ሰይድ አሊ ሁሴን ሐምኒ ለዋሽንግተንና ቴህራን ሰላማዊ የእርቅ ጉዞ እንቅፋት ሆኖብናል ሲሉ የሰነበቱት ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው የሉ ከእንግዲህ ስለምን መወጋታቸውን መቀጠል ፈለጉ? ለምላሽ ሩቅ የሆነ ጥያቄ ሆኗል። በእርግጥም መካከለኛው ምስራቅ ላይ ፍላጎታቸው አንድም የፖለቲካውን አውድ መለወጥ፣ አንድም ኔታንያሁ ቀደም ሲል እንዳሉት ካርታውን ማዛባት፣ አለፍ ሲልም የነዳጅን ፖለቲካ ከፋርሶች ለምዕራቡ ዓለም አልገዛም ቢታኝነት ጋር ያሳሰረ ትርጓሜ ሰጥቶ ማለፍ ይሆናል። ለወራት የአሜሪካው ሲአይኤና የእስራኤሉ ሞሳድ ውስጥ ለውስጥ አያቶላ አሊ ሐምኒ የት እንደሚኖሩ፣ ከማን ጋር እንደሚገናኙ፣ በምን መንገድ ከሰዎች ጋር ሀሳብ እንደሚለዋወጡ፣ ጥቃት ሲሰነዘርባቸው በየትኛው አቅጣጫ ሊወጡ እንደሚችሉ ሲከታተሉ ቆይተዋል። ጥያቄው ጦርነቱ አለቆ የሚል ቢሆንም ውጥረቱ ሙሉ መካከለኛው ምስራቅን እያመሰ ከኢራን ወደ ገልፍ አረብና መካከለኛው ምስራቃዊ ሀገራት ከሁሉም አቅጣጫ ደግሞ ወደ ኢራን የሚሳኤል ማዕበል ይወርዳል። ከአንድ ኢራን ወደ ሁሉም፣ ከሁሉም ወደ አንድ ኢራን የጦርነቱ አውድ ሆኖ ተመዝግቧል። ባህሬን፣ ካታር፣ አረብ ኤሚሬቶች፣ ኩዌት፣ ዮርዳኖስ፣ ኦማን፣ ሳውዲ አረቢያ፣ ኢራቅ፣ ቀጵሮስ የኢራን ሚሳኤሎች ኢላማ ሆነዋል። አሜሪካም ከነዚህ ሀገራት ጦር ሰፈሮቿ እየተነሳች ቴህራንን መምታት ተያይዘዋለች። አያቶላ አሊ ሐምኒ ጦር ከተቀሰቀሰ መካከለኛው ምስራቅን ሲያዳርስ በሰዓታት ውስጥ ነው እንዳሉት ሁሉ ሙሉ ቀጠናው እየተቀጣጠለ ይገኛል። ከሊባኖስ ከእስራኤል ያለው ወታደራዊ ጦስም ከዚሁ የመነጨ ነው። ብሪታንያ ከመካከለኛው ምስራቅ ዜጎቿን ለማስወጣት መዘጋጀቷ፣ ኢራን ከአሜሪካ ጋር ድርድር የሚባል ነገር አታንሱቤ ካለች፣ ፕሬዚዳንት ትራምፕም ዓላማችን ሳይሳካ ጦርነቱ አይቆም በሚል የሙጥኝ ካሉ፣ የአሜሪካ ጀቶች በኩዌት መከስከሳቸው፣ ፈረንሳይ ዮርዳኖስንና የባህር ሰላጤውን ሀገራት ለመጠበቅ ዝግጁ ነኝ ማለቷ፣ የእንግሊዝ ጦር ሰፈር በቆጵሮስ ኢላማ መደረጉ በእርግጥም መካከለኛው ምስራቃዊ ብቻ ሳይሆን ሰሜን አሜሪካና አውሮፓ ድረስ ጦርነቱ መዝለቁን ግልጽ አድርጎ ያሳያል። ላለፉት 36 ሰዓታት አሜሪካና አጋሮቿ ዘመቻ ኤፒክ ፉሪን ከፍተዋል። ዓለም አይተው የማታውቀውን አንደኛውን እጅጉን ግዙፍ ውስብስብና አስደናቂ ወታደራዊ እርምጃ ወስደናል። ማንም እንዲህ አይነት ነገር አይቶ አያውቅም። በኢራን በመቶዎች የሚቆጠሩ ኢላማዎችን መተናል። የአብዮታዊ ዘቡን ማዕከላት፣ የኢራናውያንን የአየር መከላከያ ስርዓቶችን ጨምሮ ማለቴ ነው። ውጊያው በሙሉ ኃይል በዚህ ሰዓት ቀጥሏል። ሁሉም ዓላማዎቻችን እስኪሳኩ ይቀጥላሉ። እጅግ ብርቱ ዓላማዎች አሉን። ለፖለቲካዊ መፍትሄ ሩቅ ሆነው የከረሙት አሜሪካና ኢራን እንዲሁም እስራኤል ከኛ በላይ በመካከለኛው ምስራቅ ማን ወዳጅ አለ እንዳላሉ ዛሬ ካልተጠፋፋን ወታደራዊ አቋም ላይ ደርሰዋል። አገራት ጥቅማቸው ሲነካ በወዳጅ ላይ መነሳታቸው አይቀሬ ነው። ከአሜሪካ በላይ ማረጋገጫ ዓለም ያላት እስከማይመስል ድረስ በቴህራንና በዋሽንግተን መካከል የሆነው ይህ ጉዳይ ሆኗል። ወዳጅ የሚፈራሩ ጠላት፣ ከዛም ጦርነት ውስጥ ገብተው አንዱ ሌላውን ማጥፋት የቴህራኖችና የዋሽንግተኖች የሰባት አስርት ዓመታት የግንኙነት ጉዟቸው ሆኖ ቀጥሏል። በ1953 የመጀመሪያውን በዲሞክራሲያዊ መንገድ የተመረጡትን የኢራን ጠቅላይ ሚኒስትር መሐመድ ሞሳዲክን የብሪታንያው MI6 እና የአሜሪካው CIA በመፈንቅለ መንግስት ከስልጣን አንስተው የሻህን አገዛዝ በቴህራን ላይ መልሰው ሲተክሉ ኢራንና ዋሽንግተን በድጋሜ ተዋደዱ። ጉዳዩ እንዲህ እያለ የሚቀጥል ነው። ሞሳዲክ የእንግሊዝ ኢራናውያን የነዳጅ ኩባንያ ያሁኑ BP ወደ ህዝብ ይመለስ ማለታቸው ለንደንና ዋሽንግተን ጥቅማቸው ተነካና መንግስቱንም ገለበጡባቸው። በ1957 አቶም ለሰላም አቶም ፎር ፒስ በዋይት ዲ አይዘንሃወር መርሃ ግብር አማካኝነት የምዕራቡ አጋር የሻሁን መንግስት የኒውክሌር እውቀትን አገኘ። የኒውክሌር ሳይንሳዊ እውቀት የቴህራን ዩኒቨርሲቲ በሚገባ አሳደገው። ይህ ደግሞ እስከ 10 የኒውክሌር አረጫፎችን ለመታጠቅ የሚያበቃትን አቅም ኢራን እንዲኖራት አድርጓል። ይህ የሰላሙ መንገድ የነበራቸው ኢራናውያንና አሜሪካውያን ከ1954 እስከ 1979 ከነዳጅ እስከ ጠላትን መምታት አብረን እንስራ ብለዋል። ከኛ በላይ ወዳጅ የለም በተደጋጋሚ ሲሉም የሰነበቱ ሀገራት ነበሩ። እስራኤልን ይዘው መካከለኛው ምስራቅን ከኛ በላይ ማንስ ባለ ጉልበት በሚል ሲናኙበት የነበረው አካባቢ ነው የባህር ሰላጤው ቀጠና። ታዲያ ጉዳዩ ሌላ አቅጣጫ አሁን ይዟል። የዛሬን አያርገውና ታዲያ በ1978 የኢራን አብዮት መቀስቀሱን ተከትሎ ሻሁ አምልጦ ከቴህራን ፖለቲካ እንደወጣ ይታወቃል። በስደት ላይ የነበሩት አያቶላ ሩሃላ ሆምኒ የመጀመሪያው አያቶላ ማለት ነው ወደ ሀገር ቤት ተመልሰው እስላማዊት ኢራንን መሰረቷት።
ጸቡ እዛ ላይ ጀመረ። አሜሪካና የኢራን በ1980 ደግሞ አሜሪካ ዲፕሎማሲያዊ ግንኙነቷን በግልጽ አቆረጠች። የኢራን ተማሪዎች የአሜሪካን ኤምባሲ ጥሰው በመግባት 52 አሜሪካውያንን አግተው ለ444 ቀናት ማቆይታቸው ዋሽንግተን ለምንና ቀለው ለማለት ተገደደች። ጦር ለማዝመት ሞከረች። ሄሊኮፕተሯ ግን ተከሰከሰ። ያኔ በሰዓቱ የሆነ ነው። ከ1980 እስከ 88 በነበረው የኢራንና የኢራቅ ጦርነት ባግዳድን ዋሽንግተን ደግፋ ለመውጋት ብትሞክርም በወቅቱ ፕሬዝዳንት የነበሩት ሁለተኛው አያቶላ አሊ ሐመኒ ማለትም ቅዳሜ ህይወታቸውን ያጡት ልጆቻቸውን ሳይቀር በማሰለፍ ተፋልመው ኢራቅ በኢራን ላይ የተጠቀመችውን ኬሚካል ጦር መሳሪያ ሳይቀር ተቋቁመው አገራቸውን አይበገር አድርገው ለማስቀጠል እድሉን አገኙ። በ1984 አሸባሪ ደጋፊ ሀገር ሆና ተመዘገበች ኢራን። በ1988 የኢራን አውሮፕላን ተመታ። ሁሉም 290 ተሳፋሪዎች አለቁ። በ1955 የቢል ክሊንተን መንግስት በኢራን ላይ ማዕቀቡን አጠነከረ። በ2002 የ9/11 ጥቃትን ተከትሎ ፕሬዚዳንት ጆርጅ ደብሊው ቡሽ ትንሹ ኢራንን የሰይጣኖች ጥምረት አክስ ኦፍ ኤቪል በሚል ከኢራቅና ሰሜን ኮሪያ ጋር አካተቷት። ከ2013 እስከ 15 ባራክ ኦባማ ኒውክሌርን በተመለከተ ከቴህራን ጋር ተደራደሩ። በ2015 ላይ አምስቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን P5+1 ገቢራዊ ሆነ። ትራምፕ በ2018 ጥለውት ወጡ። ኢራን ላይ ዳግም ማዕቀቡ በረታ። 2020 የእስላማዊት ኢራን አብዮታዊ ዘብ IRGC አዛዥ ቃሲም ሱሌማኒ ተገደሉ። በ2025 የዛሬ ዓመት በዚህ ወር ትራምፕ ለቴህራን ደብዳቤ ጻፉ። እዚሁ 2025 ሰኔ ላይ አሜሪካ ኢራንን መታች፣ ኢራንም አጸፋ ሰጠች እያለ የቀጠለው ከ1979 ማግስት የጀመረው ግንኙነታቸው በክፉ ማለት ነው አርብ ለቅዳሜ አያቶላ ሰይድ አሊ ሁሴን ሐመኒን ቀጥፎ ግልጽ መካከለኛው ምስራቃዊ ጦርነትን ቀስቅሷል። ይህኛውን የታሪክ መንገድ የተከተሉት አሜሪካና ኢራን ላለፉት 47 ዓመታት የኖሩበት ውጥረት ቢሆንም አሁን ላይ ያልተነካ የመካከለኛው ምስራቅ አገር እንዳይኖር አድርገውታል። ጉዳዩ ተወሳስቧል። 3 የአሜሪካ ጀቶች ተከሰከሱ ከሚለው ዜና ጀርባ በስተት የኩዌት የአየር መከላከያ ስርዓት በሚሳኤል እንደመታቸው የአሜሪካው ማዕከላዊ ሴንትኮም ሀሳቡን ማስቀመጡ ወትሮውንም ጦርነት ይህ ነው እያስባለ ይገኛል። ተመተው አልተመታሁም፣ መተው አልመታውም አይነት የፖለቲካና ወታደራዊ አካሄድን እንደመከተል ነው። ዩኤስ F-15E ስትራይክ ኤግልስ ናቸው የተመቱት። ኢራን has been always open to diplomacy። ሁልጊዜ ኢራን ለዲፕሎማሲ በሯ ክፍት ነው። ጥሩ ታሪክ አለን። ከአሜሪካ በተቃራኒው እነሱ አሉታዊ የሆነ ታሪክ ነው በዚህ ረገድ ያላቸው። ይህ ለሁለተኛ ጊዜ ነው ከነሱ ጋር ስንደራደር። በድርድር መሃል ሲመቱንም እንዲሁ። እንደሚታወቀው ሮኬት ወይም ሚሳኤል ሌላም ነገር ሲተኩሱ የሚመቱት የድርድሩ ጠረጴዛን ነው። ይህ ባለፈው ሰኔ ላይ ሆኖ ነበር። It happened exactly the same last June። ማዕከላዊ እዙ ቁልፍ ቦታን የያዘ ሰሜን አፍሪካን፣ መካከለኛው ምስራቅን፣ ደቡባዊ ኤዥያና ማዕከላዊ ኤዥያን አካቶ 21 ሀገራትን የሚያጠቃልል ነው። በዚህ ላይ ዋና መቀመጫው ደግሞ የካታሩ አልዩዴድ ዶሃ እንደሆነ ይታወቃል። በዚህ ላይ እስራኤል ተጨማሪ መጠነ ሰፊ ጥቃት በማዕከላዊ ቴህራን ማድረስ መጀመሯን ይፋ ባደረገችበት ቅጽበት ኢራንም ወደ ሳውዲና ካታር ጥቃት መጀመሯ መካከለኛው ምስራቅን የስጋት ቀጠና አድርጎታል። የከባቢ አየሩ ሁኔታ እጅግ ፈታኝ፣ ለመመልከትም አስፈሪ ሆኗል እየተባለ ይገኛል። በኢራን አብዮት አደባባይ አቅራቢያ የተፈጸመው ጥቃት በአየር መከላከያ ስርዓት ከሽፏል ቢባልም ከባድ ፍንዳታ ተከስቷል።